እስካሁን የዋሾት ይበቃኛል፣ እስካሁን የታገስኩት ይበቃኛል ሲሉ አቶ ጌታቸው ተናገሩ። ህወሓትና የትግራይ ህዝብ አንድ ናቸው የሚለው አመራሩም የሚጠቀምበት ማጭበርበሪያ ነው ሲሉ የተናገሩት አቶ ጌታቸው ናቸው። ህወሓትና የትግራይ ህዝብ አንድ ናቸው የሚለው አመራሩ የሚጠቀምበት ማጭበርበሪያ እንደሆነ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የአሁኑ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳ ተናገሩ። ይህንን የተናገሩ ከፋና ቴሌቪዥን ጋር በነበራቸው ዘረግ ያለ ጠንካራ ሀሳቦች በተሰነዘሩበት ቃለ ምልልስ ነው። በህወሓት ውስጥ ያለውን አመራር ወደ ጠባብ ቡድናዊ ፍላጎት ብቻ ትኩረት ያደረገ የህዝብ አጀንዳው ያልሆነ ምን እንደሚል እንኳን ሳይታወቅ እኔ ያልኩት ብቻ ነው ትክክል በሚል ከእንቅልፉ ባኖ በተነሳ ቁጥር የሚጠሉት ጉዳዮች የህዝብ አጀንዳ እያስመሰለ የሚያደናግር በህዝብ ስም እየማለ እየተገዘተ የህዝብን አጀንዳ ጉዳይ ወደ ጎን ትቶ የራሱን ጥቅም ወደ ማሳደድ እየመጣ ነው ብለዋል። ይህንን ውጭ ወጥቼ እገሌ ብዬ ለመውቀስ አይደለም፣ ሁላችንም ባለፍንበት ሂደት የህዝብ አጀንዳን ከማስቀመጥ አኳያ ምን አደረግን ብለን መጠየቅ አለብን ሲሉም አቶ ጌታቸው ተናግረዋል። አቶ ጌታቸው ረዳ ህወሓትና የትግራይ ህዝብ አንድ ናቸው የሚለው አመራሩ ማጭበርበሪያ እንደሆነም ገልጸዋል። ይህንን ማጭበርበሪያ አመራሩ የሚጠቀምበት ከስርቆት ከሌሎች በመንግስት ስልጣን ላይ ተኩኖ ከሚፈጸሙ በደሎች ተጠያቂ ላለመሆን እንደሆነም አስረድተዋል። በዚህ ማጭበርበሪያ የሚሰሯቸው ስራዎች ሙሉ በሙሉ ከህዝቡ ይንታይ መነጨ የሚሰሯቸው አድርጎ ለማሳመን ይሞክራል ሲሉም ተደምጧል። አቶ ጌታቸው አክሎም ብዙ ሰው የወርቅ ንግድ የፕሪቶሪያውን ስምምነት ከተፈራረመን በኋላ የጀመረ ይመስለዋል ያሉ ሲሆን ግን ጦርነቱ እየተካሄደም ንግዱ ነበረ ብለዋል። እኔ የማምንበትን ትግል ነው ያካሄድኩት ብዬ አምናለሁ። በዛ በማምንበት ትግል ውስጥ የትግራይን ህዝብ አጀንዳ ይዘው የታገሉም ብዙ የጦር መኮንኖች አሉ። ለሰሩት ስራ ያለኝ ክብር በፍጹም አይቀንስም። ግን ደግሞ ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም ነበሩ ሲሉም አጋልጧል። ሲዋሹ በጣም ነው የሚገርመኝ ያሉት አቶ ጌታቸው እኔ እስካሁን የዋሾት ይበቃኛል፣ እስካሁን የታገስኩትም ይበቃኛል ብለዋል። አቶ ጌታቸው የኤርትራን ሰራዊትና ፍርሰው በሚል ዓላማ ዘመቻ የጀመረና ዘመቻውን የሚመራው አመራሩም ሰዎችን እያፈነ ገንዘብ ሲሰበስብ እንደነበረም ተናግረዋል። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራዊ መሸጥ ንብረት ነው እንደማለት ይቆጠራል። 27 ወጣቶችን አፍነት ይዝና አንድ ቤት ውስጥ ትዘጋባቸውና ቤተሰባቸው ውጭ ሀገር ያላቸውን ሰዎች አካውንት እየተጠየቀ እያንዳንዱ ሰው በትንሹ $4000 እንዲያስገባ ተደርጎ 20 ሰው ካፈንክ $80000 ታስገባለህ። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ ገንዘብ እንዲሰበሰብ የሚያደርጉ አመራር የሚሰጡት ከፍተኛ አመራሮችም አሉ ብለዋል። ይህ ተግባር መጀመሪያ በኤርትራውያን መጀመሩን ከዛም ወደ ትግራይ ወጣቶች መዞሩን ተናግረዋል። እዚህ ጉዳይ ላይ ጥናት ተደርጎ አመራሮቹ ለህግ እንዲቀርቡ ሙከራ ቢደረግ ማቅረብ እንዳልተቻለ 2 ዓመትም እንደሆነ ጠቁሟል። አቶ ጌታቸው ይህንን የሚመራው የመጀመሪያ መምሪያ ኃላፊ እርምጃ እንዲወሰድበት ወይ ከስራ እንዲነሳ ብለን ወስነን ስናበቃም ለማስፈጸም ኃላፊነት የሚሰጣቸው የጸጥታ አመራሮችም አላስፈጸሙም ሲሉ ተናግረዋል። የጸጥታ አመራሮች በባህሪያቸው ጥፋት ያጠፋውም ያላጠፋውም የመተጋገዝ ባህሪ ያላቸው ሲሉም ተደምጠዋል። አቶ ጌታቸው በወርቅ ንግድ ውስጥ ስላሉ አመራሮችም በዝርዝር ተናግረዋል። በወርቅ ንግድ ውስጥ የገባ ለትግራይ ነጻነት ከመጨረሻው እሰዋለሁ እያለ የሚፎክር ጀነራል አለ። አሁንም እንዲህ አይነቱ የወርቅ ንግድ ውስጥ ነው ያለው ሊባል ይገባል ብለዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ